ሰላም ጤና ይስጥልን። ይህ አዳ ኮሙኒኬሽን ነው። ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። የሰዓቱን ዜና እንደሚከተለው እናሰማለን። የትግራይ የእርስ በርስ ግጭት ስጋትና የሲቪክ ማህበራት ጥሪ። በትግራይ ክልል ያንዣበበው የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር መጣር እንዳለበት በክልሉ የሚንቀሳቀሱ ሁለት ሲቪክ ተቋማት ጠየቁ። ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት የሲቪክ ተቋማት ባወጡት መግለጫ እንደሚሉት በትግራይ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት አስከትሏል። ስጋቱ አሳሳቢና የትግራይ ህዝብ ሊቋቋመው የማይችል ነው ያሉት እነዚህ ሲቪክ ተቋማት ስጋቱን ለማቃለል በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አቀርበዋል። የዲሞክራሲና ማህበራዊ ፍትህ ድምጽ ስራ አስኪያጅ አቶ መላኩ ኃይሉ የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 አንድ የፖለቲካ ኃይልን ደግፈው መግለጫ ካወጡና የቀድሞ የትግራይ ጊዜያዊ አስተዳደርን በኃይል ከስልጣን ከተወገደ በኋላ በትግራይ ኃይሎች መካከል መከፋፈሎች መፈጠራቸውን ያነሳሉ። ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር የአደገኛ ግጭት ስጋት እንዲኖርም ማድረጉን ገልጿል። ዶቼ ቬለ እንደዘገበው የተወሰኑ የትግራይ ኃይሎች አባላትና አዛዦች በትግራይ አለ ያሉትን ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸውን ለነፍጥ ውጊያ እያደራጁ መሆኑን መረጃዎች ይጠቁማሉ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በቁጥጥር ስር ዋሉ። በህገወጥ የጦር መሳሪያ ዝውውርና በከፍተኛ ኮንትሮባንድና አደንዛዥ እጾች ንግድ ተሰማርተዋል የተባሉት ባለስልጣኑ በቁጥጥር ስር ውለው ያለ መከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት ዛሬ ባካሄደው 6ኛ ዙር 4ኛ የሥራ ዘመን 2ኛ አስቸኳይ ጉባኤ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ያለ መከሰስ መብቱን ማንሳቱን ቲክቫ ዘግቧል። የፌዴራል ብልጽግና ፓርቲ ማዕከላዊ ኮሚቴ አባልና የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ የሲዳማ ክልል ከተመሰረተበት ጊዜ ጀምሮ ባለፉት 5 ዓመታት የክልሉ ሰላምና ጸጥታ ቢሮ ኃላፊ ሆነው ሲሰሩ የቆዩ ሲሆን ስልጣንን ያለአግባብ በመጠቀም ወንጀል፣ በከባድ የሙስና ወንጀል፣ በኮንትሮባንድ ንግድ፣ በአደንዛዥ እጽ ዝውውር፣ በህገወጥ መሳሪያ ዝውውር፣ በክልሉ መንግስት ላይ መፈንቅለ መንግስት ለማድረግ መሞከር፣ ላልተገባቸው ሰዎች የጦር መሳሪያ ማስታጠቅ፣ ግለሰቦችን ያለአግባብ በግፍ አስሮ ማሰቃየትና ለማስለቀቅ ከፍተኛ እጅ መንሻ መቀበል፣ በህገወጥ መንገድ ለግል ጥቅም በርካታ ገንዘብ መሰብሰብና በሌሎች መሰል ወንጀሎች ተጠርጥረው በቁጥጥር ስር መዋላቸውን የክልሉ ፍትህ ቢሮ ኃላፊ አቶ ማቶ ማሩ ለምክር ቤቱ በዝርዝር አቅርበው ምክር ቤቱ በሙሉ ድምጽ ያለ መከሰስ መብታቸውን አንስተዋል። ልታስሩኝ ሳይሆን ፍቅር ልታሳዩ ነው ያመጣችሁኝ አለች ጃኒ። ቲክቶከሯ ጃኒ ገብሩ በአዲስ አበባ ከተማ ተይዛ ወደ ድሬዳዋ ከተወሰደች በኋላ ከዚራ ፖሊስ ጣቢያ ታስራ ቆይታለች። ወጣቷ ለእስር ያበቃት በቲክቶክ ቀጥታ ስርጭት ተናግራለች በተባለው ንግግር ሲሆን ዛሬ በድሬዳዋ የመጀመሪያ ደረጃ ፍርድ ቤት ቀርባ ፖሊስ ከተከሳሿ ስልክ ጋር ያልሰራናቸው ምርመራዎች ስላሉኝ ተጨማሪ ቀናት ይሰጡኝ በማለቱ 7 ቀን በፍርድ ቤት ተፈቅዶላት ለሰኔ 9 2017 ዓ.ም ተለዋጭ ቀጠሮ ተሰጥቶ ነበር። ዛሬ የድሬዳዋ አስተዳደር አፈጉባኤ ክብርት ፈቲያ አደንና ምክትል አፈጉባኤ ክብርት ከሪማ አሊን ጨምሮ ከፍተኛ የአስተዳደሩ ሴት አመራሮችና እናቶች በተገኙበት በድሬዳዋ አስተዳደር በህግ ቁጥጥር ስር የነበረችው ጃኒ ገብሩ በዛሬው ዕለት በይቅርታ ተፈታለች። በመድረኩ ላይ ንግግር ያደረገችው ጃኒ ልታስሩኝ ሳይሆን ፍቅር ልታሳዩኝ ነው ያመጣችሁኝ ብላለች። ከህንድ አህመድ አባድ ከተማ 242 ሰዎችን ጭኖ ወደ ለንደን ለመብረር የተነሳው አውሮፕላን ከተነሳ ከጥቂት ደቂቃዎች በኋላ በአውሮፕላን ማረፊያ አቅራቢያ ተከስክሷል ተብሏል። ከተለያዩ ዘገባዎች እንደተጠቀሰው በህይወት የተረፈ ሰው እንደሌለ ይነገራል። ጤና ይስጥልን። የሰዓቱ ዜና ይሄን ይመስል ነበር።